ቅንፍ አይሉንም። ዳዊት ለምንድነው በቅንፍ እና በግዕዙ በአማርኛው የሚሉ ለምንድነው? መዝሙሩ ለምን ተለያየ ያላችሁ እንደሆነ የዳዊት መዝሙር 10ኛው መዝሙር ላይ ግሪኩና ዕብራይስጡ የተለያየ ስለሆነ ነው። ግሪኩና ዕብራይስጡ ለሁለት ከፍለውታል። እዚያ ላይ አንደኛው 10 ብሎ ሲጀምር ሌላው 9 ይላል። በዚህ ምክንያት የኛ ቤተክርስቲያን ሁሉንም ምዕራፎች ስለምትጠቀም ግሪኩም ዕብራይስጡም ችግር ስለሌለው የምዕራፍ እንጂ የይዘት ልዩነት ስለሌለው በ10ኛው መዝሙር ምክንያት ግሪኩና ዕብራይስጡ ምዕራፎቹ ቅጃቸው መዝሙር አለያየቱ መዝሙር መክፈያው ስለተለያየ በዛ ምክንያት ቀጥሎ እስከ መዝሙር 10 በኋላ ቅንፍ አለ ቅንፍ የለም እየተባለ ያለ ቅንፍና በቅንፍ ይነገራል። ስለዚህ በቅንፍ መዝሙር 67 ወይም ደግሞ 66 ቁጥር 4 ቁጥር 6 ላይ እንዲህ የሚል ቃል አለ። ምድርኒ ትሁብ ፍሬሃ፣ እነሆ ምድርም ፍሬዋን ትሰጣለች። ወይባርከን እግዚአብሔር አምላክነ፣ አምላካችን እግዚአብሔር ይባርከናል። ወይባርከን እግዚአብሔር ይባርከናል እያለ ይናገራል ዳዊት። ምድር ፍሬዋን ትሰጣለች። የዘር ጊዜ ካለፈ በኋላ ከምድር የሚጠበቀው ፍሬን መስጠት ነው። በተለይ በዚህ ወቅት እንደምታውቁት ገበሬ በእምነት ለአፈር የበተነውን ለጭቃ የበተነውን ዘር በቅሎ ያየዋል። በተስፋ የዘራውን በእምነት የዘራውን እንደገና በቅሎ በአይኑ ያየዋል። እምነትን በአይኑ ያየዋል። መቼም እንደምታውቁት ገበሬ መዝራት እንጂ የዘራውን ማብቀል አይችልም፣ ስልጣን የለውም። ገበሬ የሚዘራው በእምነት ነው። ማን ያበቅልልኛል ብሎ እስኪ ንገሩኝ። አቤት ሳይንስ ያበቅልልኛል፣ የግብርና ሚኒስቴር እዚህ እንትን ስላሰማራልኝ ማዳበሪያ ስላለኝ ምናምን ብሎ አይደለም። በተአምር ለአፈር የሰጠውትን ዘር እግዚአብሔር ያከብርልኝ፣ እግዚአብሔር ያበዛልኛል፣ ይዘራል፣ ያበቅልልኛል ብሎ ነው። በእምነት ይዘራል፣ በእምነት ይበቅልለታል።